በፎሬክስ ትሬዲንግ ላይ አናላይሲስ ግዴታ ቤዚክ የሆነ ነገር ነው። አናላይሲስ ከምንሰራባቸው አንዱ ደግሞ ቴክኒካል አናላይሲስ ነው። በቴክኒካል አናላይሲስ ላይ የጃፓኑ ካንደልስቲክስ ቻርት ሪዲንግ ነው። ቻርት ሪዲንግ እንግዲህ ዲቴል የሆነ የፕራይስን ሂስትሪ ፎር ዘ ፓስት ሊሆን ይችላል፣ ምናልባትም ደግሞ ፎር ዘ ፊውቸር ያለውን ለመገመት ወሳኝ የሆነ ጥናት የምናካሄድበት ነው። ቀለል ባለ መልኩ ለማየት እንሞክር። ካንደልስቲክ አናቶሚ እንግዲህ አንድ ካንደልስቲክስ በምናይበት ሰዓት ትርጓሜዎቹን የመጀመሪያ ማወቅ አለብን። ምን ያመለክታል የሚለውን ቀለል ባለ መልኩ እያንዳንዱን የቦዲውን ወይም አናቶሚ የሚባለው እንግዲህ መዋቅራዊ ስትራክቸሩ ይሄ ምንን ያመለክታል የሚለውን ለማየት እንሞክር። በዚህ ከስክሪኑ ላይ እንደምታዩት እንግዲህ ካንደልስቲክ አናቶሚ ይሄ በቀይ ከለር የተመለከተውን ለማየት እንሞክራለን። ከለሮቹ ኢት ዲፔንድስ እንደ ፍላጎታችሁ የተለያየ ከለር ማድረግ ትችላላችሁ። ዋናው ነገር የፕራይሱን ኢንክሪዝ ሲያደርግና ፕራይሱን ዳውን ሲያደርግ ወይም ፎል በሚያደርግበት ሰዓት እናንተ የምትጠቀሙት የተቃራኒ ከለሮችን መሆን እንዳለባቸው የግድ አስፈላጊ ነው። ለምሳሌ አሁን በምትመለከቱት የካንደልስቲክስ አናቶሚ የመጀመሪያው የሚያሳየን እንግዲህ የዳውን ምልክት ነው። ስለዚህ ፕራይሱ ዳውን በቀይ ከለር ያመለክታል። ኢንክሪዝ ያደረገ ነው፣ ፕራይሱ እየጨመረ ነው የሚለውን በአረንጓዴ ያሳያል ማለት ነው። ብዙ ነው የሚቀንሰውን በቀይ ያመላክተዋል። እዚህ ላይ አረንጓዴውን ደግሞ ፖዚቲቭ ነገር ይሄ ቀና የሆነን መልካም የሆነን ነገር በአረንጓዴ ለማመልከት ይመለከታሉ። እነዚህ አብዛኛው ሰው የሚመለከትበት ነው። ነገር ግን ቻርቱ ላይ መቀየር ትችላላችሁ። ያንን ወደፊት እናየዋለን። አሁን ከመጀመሪያው ላይ በምናይበት ሰዓት ምን እናያለን? እቺ ከታች እና ከላይ ያለችው ቀጭኗ ፓርት የካንደልስቲክሱ ቀጭኗ ፓርት ሃይ ፕራይስ ኢቨንትስ ትባላለች። እቺ በዚህ የገበያ ሲስተም ላይ ወደ ላይ ሹት አድርጎ የወጣበት ወይም ዊክስ ትባላለች። ገበያው ወደ ታች በሚወርድበት ሰዓት ከዚሁ የራሱ ከፍተኛ አለው ማለት ነው። ከሚቀንሰው ፓርት ግን ከፍተኛው እቺ ሃይዋ ናት ማለት ነው። ይሄ መካከለኛውና ወፍራሙ ሰፋ ያለው ቦዲ ይባላል። በዛ ያለው የገበያው ሁኔታ በዚህ በቦዲው ይወከላል ማለት ነው። በጣም ዝቅተኛ ዳውን የታየበት ደግሞ ከታች ሎ የምንላት አሁንም በዊክስ በምንላት ከጫፍ ላይ ሎ የሚለው ጽሁፍ የሚታያችሁ ይሄ ዊክስ ነው። አንድ ጊዜ ሹት አድርጎ እስከዚህ ድረስ በጣም ዝቅተኛ እስከዚህ ወርዷል። ከዝቅተኛ ደግሞ ከፍተኛው ሃይ እዚህ አካባቢ ድረስ ነው ማለት ነው። ይሄንን ያመለክታል። ከቦዲው እንደገና ደግሞ ገበያው ኦፕን ያደረገበት ይችኛዋ ፓርት ኦፕን አደረገ፣ ገበያው እዚህ ላይ ከፈተ እንላለን። ግን ከዚህ በላይ ሹት አድርጎ ነበር፣ እዚች ድረስ ወጥቶ ነበር። በዛ ገበያ መካከል እስከዚህ ድረስ ተሽጧል። ይሄኛው ፕራይስ ፎል ያደረገበት የቦዲው አካል እንግዲህ ክሎዝ ያደረገበት በአቨሬጅ ክሎዝ ያደረገበት በብዛት አቨሬጁ የቆየበት ላይ ክሎዝ ያደረገበት እቺኛዋን ጫፍ ክሎዝ አድርጓል እዚህ ላይ ብለን እናያለን ማለት ነው። እንግዲህ በገበያው ጭማሪ ላይ በሚያሳይበት ሰዓት አሁንም በከፍተኛ እየጨመረ ነው። ነገር ግን ሹት አድርጎ በቀጭኑ ገበያው የተወሰነች ያክል የቆየባት ከፍተኛ የጭማሪው ከፍተኛ የምንላት ሃይ እዚህ ላይኛዋ ዊክስ እንዳልኳችሁ ዊክሷ የመጨረሻዋ ጨት ሃይ ይሆናል ማለት ነው። ከፍተኛ ከከፍታ የገበያው ከፍተኛ ዋጋ የከፍታው ከፍታ ማክሲመም እዚህ ደርሷል። ያን ያክል በቮሉም ደረጃ ዝቅተኛ ነው፣ ግን እዚህ ድረስ ተሽጧል የሚለውን ማየት ይኖርባል። ከታችኛው እንደገና ደግሞ ከከፍታው ደግሞ የመጨረሻ ዝቅታው በቮሉም ደረጃ ዝቅታ ሊሆን ይችላል። እዚች በዊክሷ ሎ ሃየር ሎ እንላለን ማለት ነው። ሎወር ሎ ደግሞ በዚህኛው በእንትኑ አይተናል። ሎወር ሎ ሎወር ሃይ። ስለዚህ እቺ ሎወር ሃይ ትሆናለች፣ እቺ ሃየር ሃይ ትሆናለች ማለት ነው። በፕራይሱ ደረጃ በጣም ከፍተኛ እዚች ጋር ሹት አድርጎ ነበር ማለት ነው። ቦዲው እንግዲህ በኢንክሪዝ በሚጨምረው የገበያ ካንደልስቲክ ላይ
ሲመጣ ከታች ከፍትና እየጨመረ ወደ ላይ ነው አይደል ሄደው። ስለዚህ ገበያ ከፈተ የምንለው ከታች ከፍታል ወደ ላይ እየጨመረ ይወጣና መጨረሻ ላይ ላይኛው ላይ ይዘጋል ማለት ነው። እዚች ላይ ክሎዚንግ ይኖረዋል ማለት ነው። ስለዚህ ሃየር ሃዩን በዚች ማየት ትችላላችሁ፣ ሎወር ሎውን በዚህ ማየት እንችላለን። ስለዚህ ካንደልስቲክስ ግን በደንብ መረዳት ያስፈልጋል። እያንዳንዱ ካንደልስቲክ እንግዲህ ወደፊት የሚያመለክተን ሊሆን ይችላል፣ ወደ ኋላ የነበረውን ሊያሳየን ይችላል። ሶ ያለምንም ኮንፊውዥን ፕሪዲክት ማድረግ እስከቻልን ድረስ ነው በገበያ ውስጥ መቆየትም። አሁን በዚህ መካከል እንግዲህ የ30 ደቂቃ ካንደልስቲክስን ማየት እንችላለን። ፕራይስ ሙቭ በሚያደርግበት ሰዓት በዚህ 30 ደቂቃ ውስጥ የ5 ሚኒቷን እንኳን ማየት ብንችል በካንደልስቲክስ እንደምታዩት እንግዲህ ይሄ ከ10 30 ለምሳሌ ታይሙን ከታች ይዩት። ታይም ከታች ነው የሚታየው ከ10:30 እስከ 10:35 የ5 ሚኒት። በዚህ 5 ሚኒት ካንደልስቲክሱ እንግዲህ የ1 ሰዓት ሊኖር ይችላል። ዋናው ቮሊዩሙን የ1 ሰዓትም ይሁን የ5 ሚኒት የ1 ሚኒትም ሊሆን ይችላል። ካንደልስቲክ ላይ እንደፈለግነው ታይም ፍሬም መክፈት እንችላለን። አሁን ምን አደረገ? እዚች ላይ ኢንክሪዚንግ እያሳየ ነው አይደል? የመጀመሪያው እዚህ ጋር ምን አደረገ? ኦፕን አደረገ። ሶ እዚህ ላይ ዘጋ። ዘኔክስትም ያለው ምንድነው ያደረገው? እዚህ ላይ ከፈተ፣ ገበያ ከፈተ፣ እዚህ ዘጋ። ከዛስ እንደገና እዚህኛው ላይ መጣና አሁንም ኦፕን አደረገ፣ እዚህ ላይ ከፈተ፣ በዚህ መልክ ዘጋ። ሶ እዚህ ጋር ከዘጋ በኋላ ድንገት ዳውን ወረደ ማለት ነው። ስለዚህ ካንደልስቲክሱ አሁን በጣም ረጅም የሆነ ዳውን ገበያው አጋጠመውና ከነዚህ ሹት አድርጎ ወረደ። ምን ያደረግን? እዚህ ከላይ ከፈተ ማለት ነው። እዚህ ጋር ከፈተ፣ ሶ መጨረሻ ላይ እዚህ ዘጋ። ቀጣዩስ እዚህ ከታች ከፈተ፣ ምን ኢንክሪዝ ሆነ፣ ፕራይሱ እየጨመረ መጣ፣ እስከዚህ መጣ። ስለዚህ በዚህ መልክ ነው በቃ ገበያው ማየት የምንችለው ማለት ነው። ካንደልስ ኦፕን እና ክሎዝ በሚያደርግበት ሰዓት ታይም ፍሬሙ እናንተ ባወጣችሁበት ታይም ፍሬም ነው። አሁን ይሄ ለምሳሌ የስንት ነው? የ5 ሚኒት ወይ 5 ደቂቃ ገበያውን ማየት ነው የፈለጋችሁት። ሶ መቼ ከፈተ፣ ምን ላይ ማለት የቱ ላይ ከፈተ፣ የቱ ላይ ዘጋ። ሶ ሃየር ሃይ፣ ሃየር ሎው፣ ሎወር ሎው፣ ሎወር ሃይ የሚሉትን ካንደልስቲክሱ ላይ በጣም ወሳኝ የሆኑ ጥናቶች ስለሆኑ እነዚህም ዘን ፕሪዲክት አድርጎ እንግዲህ የቀጣዩ ላይ ስለሆነ ሁሉም ትሬዲንግ የሚካሄደው እስካሁን በመጣበት ሁኔታ ይቀጥላል ወይስ ይጨምራል ይቀንሳል የሚለውን አይተን ስለሆነ ወደ ገበያ ገብተን እሱን ሾርት ኦር ሎንግ የምናደርገው ወይ ሴል ኦር ባይ ልናደርግ የምንችለው እነዚህን በደንብ ኦብዘርቭ ማድረግ ያስፈልጋል ማለት ነው። ስለዚህ ስለ ካንደልስቲክ ባጭሩ አጠር ያለች ነገር በዚች መረዳት ይችላል።